በጣም ብዙ ጊዜ በጣም አስቸጋሪው ነገር ክርስትና ላይ ቀጥ ብሎ መሄድ ነው። በጣም አስቸጋሪው ነገር እልህ የሚያስጨርሰንም ነገር እሱ ወዳጆቼ። እመለሳለሁ ካልን 2000 ዓመት ሞታል። በጣም ረጅሙን መጣ። በጣም ትንሽ ነው የቀረው እንጨርስ። አሜን ነው። ለምን በምድረ በዳ ወድቀው ቀሩ የሚል ጥቅስ ለምን እናነባለን? የአባቶቻቸውን ምድር ወረሱ የሚለው ለምን አታነቡ? ማን የወረሰው? ኢያሱና ካሌብ። ምን አይነት ነበሩ? እግዚአብሔር የሚፈልጋቸው አይነት ሰዎች ነበሩ። በጽናት ብለው ይከተሉት ነበር። በጌታ አምናችሁ በእግዚአብሔር ቤት ውስጥ የምትኖሩ ደግሞ ቅዱሳን ሕይወታችሁን ጠብቁ። ዳግም መመለሱን ጥንቅቅ ብለን መጠበቅ ያለብን፣ ተዘጋጅተን መጠበቅ ያለብን። እንግዳ ሆናችሁ የመጣችሁ ሰዎች ካላችሁ ይሄ ሰማይና ምድር ተጠቅልሎ ያልፋል። ይሄ የተሸከምነው ስጋም አርጅቶ ይወድቃል። ፍጥረት ሁሉ ማጠቃለያውና መዝጊያው ደርሷል። ፀሐይዋ በጣም እየጠለቀች ነው፣ ልትገባ ነው። በሙሉ ነገሮች ወደ መጨረሻ እንደሚወስዱ ምልክት እየሰጡ እየተናገሩ ነው። ሌላ ሀገር አለ እግዚአብሔር ያዘጋጀው። ይህንን ምድር እግዚአብሔር ለዘላለም አላዘጋጀውም፣ ሌላ አዘጋጅቷል ለዘላለም የምንኖርበት። ስለዚህ ምናልባት በዚህ ምድር ላይ ብቻ ተስፋ የምታደርጉ ሰዎች ከሆናችሁ በእውነት ተስፋ የለም። ተስፋ ያለው በእግዚአብሔር ላይ ነው። ተስፋችን ለዘላለም ነው። በዚህ በክርስቶስ ኢየሱስ በኩል ዞር እንድትሉ ወደዚህ ዘላለማዊ መንግሥት ይኸው በክርስቶስ ኢየሱስ በማመን እንድትገቡ ጥሪ ላደርግላችሁ እወዳለሁ።